በመካከለኛው ምስራቅ የተቀሰቀሰው አውዳሚ ጦርነት አንድ ወር ሞልቶታል። ይሄ ጦርነት ኦፕሬሽን ኤፒክ ፉሪ ወይም ታላቁ ቁጣ በሚል በአሜሪካና በእስራኤል የተቀናጀ ጥቃት ከተጀመረበት ጊዜ አንስቶ የቀጠናውን ብቻ ሳይሆን የዓለምን ፖለቲካዊና ኢኮኖሚያዊ መሰረት እያወከ ይገኛል። በአንድ ወር ውስጥ የመካከለኛው ምስራቅ ካርታ እንዴት ተለወጠ? የኢራን ቁልፍ መሪዎች መገደልና የሆርሙዝ ሰርጥ መዘጋት በዓለም ላይ ምን ተጽዕኖ አሳደረ? ዛሬ በእነዚህ ጉዳዮች ላይ ትንታኔ ይዘንላችሁ ቀርበናል። አብራችሁን ቆዩ። ጦርነቱ የካቲት 21 ቀን 2018 ዓ.ም ሲጀመር የመጀመሪያው ኢላማ የነበረው የኢራን መንግስት የላይኛው እርከን አመራሮችን መምታት ነበር። የአሜሪካው ሴንትኮም አዛዥ አድሚራል ብራድ ኩፐር እንደገለጹት በመጀመሪያዎቹ 24 ሰዓታት ብቻ ከ10 ሺህ በላይ በሆኑ የኢራን ወታደራዊና ስልታዊ ቦታዎች ላይ ጥቃት ተፈጽሟል። በዚህ ጥቃት የኢራን ከፍተኛ መሪ አያቶላ አሊ ሐሚኔ መገደላቸው ጦርነቱን ወደ አዲስ ምዕራፍ አሸጋግሮታል። ዘጋርዲያን እንደዘገበው የሐሚኔ መገደል በቴህራን ውስጥ ትልቅ የመሪነት ክፍተት ፈጥሮ ነበር። ይሁን እንጂ የኢራን አብዮታዊ ዘብ በሰጠው ከፍተኛ ድጋፍና ግፊት የአያቶላ አሊ ሐሚኔ ልጅ የሆኑት ሙጅታባ ሐሚኔ በየካቲት 30 ቀን 2018 ዓ.ም አዲሱ ከፍተኛ መሪ ሆነው ተመርጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ምርጫ ተቀባይነት የሌለው ሲሉ ቢጠሩትም ኢራን ግን በአዲሱ መሪዋ ስር ቀጥላለች። እንደ ኢራን ኢንተርናሽናል ትንታኔ ከሆነ የሙጅታባ ሐሚኔ ወደ ስልጣን መምጣት ኢራን የጦርነት ማሽኗን በአውቶ ፓይለት ወይም በራሱ ጊዜ የሚመራ መዋቅር ውስጥ እንድታስቀጥል አስችሏታል። እስራኤልና አሜሪካ ለወሰዱት እርምጃ አጸፋ መስጠቷን የቀጠለችው ኢራን የዓለም 20 በመቶ ነዳጅ የሚተላለፍበትን የሆርሙዝ ሰርጥ መዝጋቷ የኃይል አቅርቦትን በማናጋት የዓለምን ኢኮኖሚ ስጋት ውስጥ ከቶታል። በዚህም ምክንያት የተለያዩ ሀገራት የመጠባበቂያ ክምችታቸውን ከማውጣት ጀምሮ የተለያዩ የኃይል አጠቃቀም ምርጫዎችን ተግብረዋል። ቀድሞ ችግሩን ተረድታ ዝግጅት በመጀመር ከ100 ሺህ በላይ የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ ያስገባችው ኢትዮጵያም ነዳጅን ለመቆጠብ የሚረዱ የተለያዩ አማራጮችን ተግባራዊ እያደረገች ትገኛለች። ነዳጅ በጣም አስፈላጊ ለሆኑ ጉዳዮች ብቻ እንዲውልና ዜጎች የግሪን ሞቢሊቲ እሳቤን ተግባራዊ በማድረግ ይህን ችግር በጋራ ማለፍ እንዲቻልም እየተሰራ ይገኛል። እንደ ዓለም አቀፉ የኢነርጂ ኤጀንሲ ገለጻ ይህ የሆርሙዝ መዘጋት በዓለም የነዳጅ ታሪክ ውስጥ የታየ ትልቁ የአቅርቦት መቋረጥ ነው። የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ ወደ $110 በላይ አሻቅቧል። ይህም በበርካታ ሀገራት ላይ የዋጋ ግሽበትንና የኑሮ ውድነትን አስከትሏል። ብሉምበርግ እንደዘገበው ኢራን ሰርጡን ለሌሎች ብትዘጋም ለራሷ ግን በቀን 1.6 ሚሊዮን በርሜል ነዳጅ በመሸጥ ከጨመረው የነዳጅ ዋጋ በቀን እስከ $139 ሚሊዮን ገቢ እያገኘች ጦርነቷን እየደጎመችበት ትገኛለች። አሁን ደግሞ ጦርነቱ ወደ ዲጂታል መሰረተ ልማት እየተሸጋገረ መሆኑ ተሰምቷል። ኢራን በቀይ ባህርና በሆርሙዝ ሰርጥ ስር የሚያልፉ የኢንተርኔት